Aidi Chambalala, Aidi Chambalala, Aidi Chambalala. ሰላም እንዴት ናችሁ? የማለዳን ከኛ ጋር ቤተሰቦች ዛሬም ሳምንታችን ተጠብቀናል። ሙሉ ከኔን እየተከተልሽ ነው ረፊ በጣም አብረን ከመዋላችን የተነሳ የምናወራው ሁላ በጣም እየገጠመ ነው። እውነት ነው። እንዴት ናችሁ ግን? ደህና ናችሁ? ሰብስክራይብ እያደረጋችሁ ነው ርብራብ ቲዩብን። ዛሬ ማለዳን ከኛ ጋር ፍሬንድሺፕ ፓርክ ይገኛል። ያ ፍሬንድሺፕ ፓርክ የተገኘንበት ዋና ምክንያታችን ደግሞ ፊቼ ጨምበላላ በመላው ሲዳማ ባህል የሚታወቀው ፊቼ ጨምበላላ የዘመን መለወጫ ዛሬ እንግዲህ በዚህ ይከበራል ብለውናል። እኛም ተጋብዘን ተገኝተናል ማለት ነው። ምን እንደሚመስል ሙሉ እናሳያችኋለን። በጣም ብዙ ሰዎች እያየን ነው። ልብሳቸው ሁሉም ነገር በጣም ነው የሚያምረው። ያ አይዲ ጨምበላላ ብለናል። በዚህ አይዲ ጨምበላላ ሁላችሁንም እንቀጥላለን። ገብተን ደግሞ ምን አለ የሚሉትን አከባበሩ ምን ይመስላል የሚሉትን አንዳንድ ሰዎችም ስለ በዓሉ ደግሞ እየጠየቀን ጥሩ ቆይታ የምናደርግ ይሆናል። ያ በሚገባ በቃ ጥሩ ጊዜ እንደምናሳልፍ በጣም እርግጠኞች ነን። እስከ መጨረሻው አብራችሁን ሁኑ። ሰብስክራይብ ማድረግ እንዳይረሳ። አብዛኞቻችሁ ሰብስክራይብ ሳታረጉ ነው የምታዩት። ላይክ አድርጉልን፣ ኮሜንት ጻፉልን። በጣም ነው ቦታም ደግሞ ሪከመንድ አድርጉን። እዚህ ብታሳልፉ ማለዳም ብላችሁ የምታስቡትን ቦታ ኮሜንት ሴክሽን ላይ ጻፉልን። እኛን ሰብስክራይብ ላደረጋችሁ ቴንክ ዩ ማለት እንፈልጋለን። እናመሰግናለን። እንግዲህ ተከተሉ። ወይ ወንድነት ሰበር መጣለው ለምቦርግ ቦልሆኝ አያ የለከ ለከ አያ የለከ አያ የለከ አያ የለከ ለከ አሳባያቶ ኦሳ የይኪ የይኪ ወይ ወንድነት ሰበር መጣለው ለምቦርግ ቦልሆኝ አደረሳችሁ። ተመልካቾቻችን እንግዲህ የፊቼ ጨምበላላ ከሚያከብሩ እንስቶች ጋር የተገኘ ነው። እንደምታዩቸው በጣም ነው የሚያማምሩት። በቅድሚያ ፈቃደኛ ስለሆናችሁልን ከልብ እናመሰግናለን። እሺ ስለ ፊቼ ጨምበላላ አንዳንድ ነገር በሉ። ፊቼ ጨምበላላ የሲዳማ ዘመን መለወጫ ነው። እሺ ፊቼ ጨምበላላ ያው የሲዳማ ዘመን መለወጫ ቢሆንም እንደ ዓለም የሚከበር ትልቅ በዓል ነው። ፊቼ የሰላም ነው፣ የእርቅ ነው። አይደለም የሰው ልጅ እንስሳት ሁሉ በፊቼ ቀን የሚከበሩበት እነሱ ራሱ በክብር ቦታ ተቀምጠው ለነሱ ራሱ በክብር መኖ የሚዘጋጅበት እርድ የማይከናወንበት ለእንስሳት ክብር ከመስጠት ከሰው ልጅ አልፎ ማለት ነው ለተፈጥሮ ክብር የሚሰጥበት የሰላም የእርቅ የሆነ የሲዳማ የባህል የዘመን መገለጫ ነው። በጣም ደስ ይላል። እንቁ የሆነ ባህል ነውና ፊቼ ጨምበላላ አዲስ አበባ ላይ ለስንተኛ ጊዜ ነው ሲከበር? አይ ቲንክ ከዚህ በፊት እዛው ሲዳማ ክልል ነው የሚከበረው ብዙ ጊዜ አይደለ? ይሄ ለስንተኛ ጊዜ ነው? ለመጀመሪያ ጊዜ ነው? ለሁለተኛ፣ ለአራተኛ፣ ለአምስተኛ ጊዜ ይሆናል። ያው እዚህ ሲከበር ማለት ነው። እዚህ ግቢ ውስጥ ሁለተኛ አመታችን ነው። እዚህ ግቢ ውስጥ አንድነት ፓርክ ውስጥ ሶስተኛ ጊዜ ነው። ሶስተኛ እንደዛ። ልብሳችሁ በጣም ነው ዲዛይነሩ ማለት ከእናንተ ውስጥ ነው? ራሳችን ነን ያው ዲዛይን ያደረግነው። ምንድን አሁን የእናንተ ትንሽ ዘመናዊ ነገር ነው አይደለ? ከባህላዊ እንዴት መጣላችሁ ሀሳብ እንዲመቀየሩ? ሪቫናችሁ በጣም የሚያምረው እንዴት? ስለዚህ ልብስ እስኪ አንድ ሁለት ነገር በሉ። ያው ልብሱን ያው ዩቲዩብ ላይ ሰርች አድርገን ከዛ የራሳችንን ነገር ጨምረን አሁን ለምሳሌ እቺ ከረባቷን ከራሳችን የጨመርነው ነው። ከዛ እንዲያምር ለየት እናርግ ብለን ነው እንደዚህ። በጣም ነው የሚያምረው። በጣም ነው የወደድነው። ስካርቡን በጣም የሚያምረው ከኛ ጋር ታድርጓል። በጣም የሚያምረው። እስኪ ስለዚህ በዓል እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ እድሉ ልስጣችሁ። መላው የሲዳማ ሕዝብ እንዲሁም የኢትዮጵያ ሕዝብ እንዲሁም የዓለም ሕዝብ እንኳን ለሲዳማ ጨምበላላ ዘመን መለወጫ በዓል በሰላም አደረሳችሁ፣ በሰላም አደረሰን ማለት ወዳለሁ። መልካም በዓል። አይዴ ጨምበላላ፣ አይዴ ጨምበላላ። እናንተንም እንኳን አደረሳችሁ። መልካም
በጣም ነው እናመሰግናለን። አይዲ ጨምበላላ ኢሌ ኢሌ አይዲ ጨምበላላ ኢሌ ኢሌ አይዲ ጨምበላላ ኢሌ ኢሌ ታንክ ዩ በጣም እሺ እናመሰግናለን። አይዲ ጨምበላላ አይዲ ጨምበላላ እንኳን አደረሳችሁ። ተመልካቾቻችን እያከበሩ ያሉ ወንድሞቻችንን አግኝተናል። በጣም ነው የሚያምሩት። ዛሬ በጣም የሚያማምር የልብስ ዲዛይን እያየን ነው። ልብሳችሁ በጣም ያምራል። በጣም እናመሰግናለን። ዲዛይነሩ ማን ነው? ዲዛይነሩ ሐዋሳ ናቸው። ሐዋሳ ነው። ሴሳ ናት። ሴሳ ይባላል። በጣም የሚያምረው። ይሄ ትርጉሙ ምንድነው? ከላይ ያለው የነብር መሆኑ ከስር የለበሳችሁት ነገር ምንድነው ትርጉሙ? ከላይ የነብር
ቆዳ እንደማለት ነውና ያው እኛ አዘመነነው ነው በዚህ ሁኔታ እየለበስ ነው። ከታችኛው ደግሞ ጎንፋ ይባላል። ጎንፋ ማለት የባህል የሲዳማ ባህል ልብስ ነው እና ይሄ በጣም ትልቅ ትርጉሞች አሉት። ጠለቅ ብለን ብናስበው ብናየው ትርጉሞች አሉት። ምክንያቱም አሁን እኔ አባት የለኝም። አባት ቢኖረኝ ይሄንን መልበስ አልችልም። ካብዙሳ መፍቀድ አለበት። አባቴ በህይወት ካለ መፍቀድ አለበት። ከዛ በኋላ ነው ይሄንን መርቆ ሰጥቶ እሱ ልጅ መልበስ አለበት ብሎ መርቆ ሲሰጠኝ ነው መልበስ የምችለውና የዚህ የሽርጡ ማለት ነው። እንደ ሽርጥ ነው የሚለበሰው። ጎንፋ ነው የሚባለው ስሙ። ከስር ምንድነው ያለው? አንድ ነው። ኖርማል አንድ ነው። ኦኬ ከብቶሻ አንድ ነው። እኔ ዘመናዊ እንትን አርኪስ አርጌለት ነው እንጂ አንድ ነው ልብሱ። እስካሁን ምንም እንትን የለውም። አንድ ነው። ቢፈታ ባይገርምሽ ከብርድ ልብስ አይተናነስ እርዝመቱ ማለት ነው። ልክ ሲገባ ነው አሁን እንደዚህ ሲለበስ ነው ትንሽ የሚለብሰው እንጂ በጣም ረጅም ነው። በጣም ደስ ይላል። በጣም የጀግንነት ምልክት ነብሩ የጀግንነት ምልክት ነው። ያው እኛ ወጣቶች ስለሆንን ለዲዛይኑ ወይም የድሮ የአባቶቻችንን ወደዚህ ለማቅረብ ነውና ይሄንን ነብር ያልገደለ አይለብሰውም። ነብር ገድያለሁ ያልከኝ ነብር ገድያለሁ ነው። ጀግና ገለረ የብር ይሄ ዘመናዊው ነው። ኦኬ ሲዘምን ሪል ሲሆን ግን የነብሩ ቆዳ ነው የሚሆነው። የነብሩ ቆዳ ነው የሚሆነው። እና የገደሉት ራሱ አባቶቻችን ገሎ ገፎ ከዛ ይለብሷል። በጣም ነው የሚያምረው። በጣም ደስ የሚለው። አዲስ አበባ ላይ ለስንተኛ ጊዜ ነው ሲከበር ፊቼ ጨምበላላ? አምስተኛ ጊዜ ነው። ለአምስተኛ ጊዜ ነው እየተከበረ ያለው። እንዴት ነው ድባቡ? በጣም አሪፍ፣ በጣም ቆንጆ፣ በጣም ነው እንትን ደስ ብሎናል። አምስተኛውንም ዙር መተናል። አምስተኛውንም ዙር መታችኋል። በጣም ደስ ይላል። እሺ እንኳን አደረሳችሁ ማለት የምትፈልጉትን ሰው ባካችሁ። እሺ ካንተ ጀምር። ቤተሰቦቻችሁ ሊሆን ይችላል፣ ጓደኞቻችሁ። በጣም ለምወዳት ለፍቅረኛ ተሳይነሽ ፍትባል እንኳን አደረሰሽ እንኳን አደረሰሽ ብለናል እኛ። እኔ ደግሞ በጣም ለምወዳቸው ቤተሰቦቼ፣ ልጆቼ፣ ሚስቴ እና እናት ወንድሞቼ ከዛም ደግሞ ሲያልፍ ለውድ ለዚህ በዓል ባለቤት ለሆነው ሲዳማ እንኳን ለፊቼ ጨምበላላ በዓል በሰላም አደረሳችሁ። እሺ በጣም ነው የምናመሰግነው። እንኳን አደረሳችሁ ብለናል። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ቴንክ ዩ በጣም እናመሰግናለን። ፊቼ ጄጂ እናመሰግናለን። ትርጉሙ ፊቼ ጄጂ ፊቼ እርጊ ነው። ኦኬ ፊቼ ጄጂ ብለናል እኛ። ቴንክ ዩ በጣም እሺ ቴንክ ዩ
ማለዳን ከኛ ጋር ብሎ እዚህ ደርሷል። ለመላው የሲዳማ ህዝብና ለመላው ኢትዮጵያውያን አይዴ ጨምበላላ ብለናል። እንግዲህ እንኳን አደረሳችሁ ለአዲሱ ዘመን መለወጫ በዓል። በጣም ደስ በሚል ሁኔታ እኛም በቃ ኢንተርቴት ነው ያደረገው። በጣም ጭፈራው፣ ልብሶቹ፣ ሙዚቃው ኤቭሪቲንግ በጣም ደስ የሚለው እና ኤቭሪቲንግ በጣም ደስ ይላል። በጣም ቆንጆ ግዴታ ነበር ያደረግነው። ከዚህ መውጣት አለብን ግዴታ፣ ካልሆነ ማደራችን ነው። አለበለዚያ ይይዛል፣ በጣም ይይዛል። ባይዘው ለመውጣት ቅድም ነው ያሰብነው፣ ግን ስቲል አለ። ባይዘው የሲዳማ ህዝብ በጣም 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 ፍቅር የሆነ ህዝብ ነው። በጣም እናመሰግናለን። በጣም ነው የምንወዳችሁ። ድጋሚ አይዲ ጨምበላላ ለቀጣይ አመት እስክንገናኝ አይዲ ጨምበላላ na banka yote